በሴቶችና በህፃናት ላይ የሚፈጸሙ ጥቃቶች ለመከላከል ሁሉም አካል የበኩሉን አስተዋጽኦ ሊያበረክት እንደሚገባ ተጠቆመ። የኢትዮጵያ ሴቶች ልማት ድርጅት የሴቶችን ቀን አስመልክቶ ከኢንጀንደር ሄልዝ ኢትዮጵያ ጋር በመተባበር ከተለያዩ አካላት ጋር የፓናል ውይይት በዛሬው ዕለት አካሂዷል። ተጨማሪ አለ። በዓለም አቀፍ ለ114ኛ ጊዜ በኢትዮጵያ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል የሚከበረውን ማርች 8 ዓለም አቀፍ የሴቶችንን ቀን አስመልክቶ ከኢንጀንደር ሄልዝ ኢትዮጵያ ጋር በመተባበር በዛሬው ዕለት ሐሙስ የካቲት 27 ቀን 2017 ዓ.ም ከተለያዩ የህብረተሰብ ክፍሎች ጋር የፓናል ውይይት አካሂዷል። የኢትዮጵያ ሴቶች ልማት ድርጅት መስራችና ዳይሬክተር የሆኑት ሁሉ ሀገርሽ ታዘዝ የተዘጋጀ ውይይት ሴቶች በማህበራዊ ፖለቲካዊና በኢኮኖሚያዊ ውሳኔ ሂደት ውስጥ ተሳትፏቸውን እንደሚያጎለብተው ተናግረዋል። የድርጅታችን የተቋቋመለትን ዓላማ ከግብ ለማድረስ የዘንድሮውን ማርች 8 ዓለም አቀፍ የሴቶችን ቀን ለማክበር የተመረጠውን መሪ ቃል የተሻለ የጾታ እኩልነት ለማምጣት የሚደረግ ጥረት ለማጠናከር የሚያስችለውን ቀን ምክንያት በማድረግ ከኢንጀንደር ሄልዝ ጋር በመቀናጀት የፓናል ውይይት አዘጋጅታለች። ይህ መሪ ቃል ሴቶች በማህበራዊ በፖለቲካዊና በኢኮኖሚያዊ ውሳኔ ሂደት ውስጥ እኩል ተሳትፏቸውን ለማረጋገጥ የሚያስፈልገውን ፍጥነትና ቀጣይነት ያጎለብታል። በሀገራችን ሴቶች በማህበራዊ ልማት ውስጥ የሚጫወቱት ሚና በሕግ በትምህርትና በስራ ደረጃ የተሻሻለ ቢሆንም አሁንም በስራ ቦታ በትምህርት እድሎችና በጤና አጠባበቅ ላይ ያሉ እኩል ያልሆኑ እድሎች የለውጥ ጥያቄ ያቀርባሉ። በፓናል ውይይት መድረኩ የተገኙት የአዲስ አበባ ከተማ ምክር ቤት የሴቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ዘይነባ ሸኩር በበኩላቸው በሴቶችና በህፃናት ላይ የሚፈጸሙ ጥቃቶች ለመከላከል ሁሉም አካል የበኩሉን አስተዋጽኦ ሊያበረክት እንደሚገባ መልእክታቸውን አስተላልፈዋል። በሴቶችና በህፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን በመከላከልና በመቅረፍ ሰብአዊ መብታቸው እንዲከበር ብሎም በአካላዊ፣ በስነ ልቦናዊ፣ በአእምሯዊ ጉዳት እንዲጠበቁ ለማስቻል ሰፋፊ የንቅናቄ ተግባራት በማከናወን ለውጡ እንዲፋጠን ሁላችንም ተገቢውን ትኩረት ሰጥተን በቅንጅት እንድንሰራ አደራ ለማለት እወዳለሁ። በፋብሪካዎችና በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴቶች በማይመች የስራ ከባቢ እንዲያልፉ እንደሚደረግ በፓናል ውይይቱ የመወያያ ጽሑፍ ያቀረቡት የኢሰመኮ የሴቶች የህፃናት የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር ርግበ ገብረ ሐዋርያ ተናግረዋል። ኮሚሽነሩ አክለውም በህፃናት ላይ የጉልበት ብዝበዛ እንደሚደረግባቸው መመልከታቸውን አስረድተዋል። በስራ መብት ዙሪያ በፋብሪካዎች በኢንዱስትሪ ፓርኮች የሚሰሩ ሴቶች ያሉበትን ሁኔታ ደግሞ ያየንበት ክትትል አለ። በዛ ውስጥ ደግሞ የተለያዩ ግኝቶች አሉ። በተለይ ከወርኪንግ ኮንዲሽን አንጻር ሴቶች በማይሆን የስራ ሁኔታ ውስጥ እንዲያልፉ ይደረጋል። በእነሱ የጉልበት ብዝበዛ በህፃናት ሴቶች ላይ አይተናል። ያለ ዕድሜ ጋብቻ በአንዳንድ አካባቢዎች ለውጥ ማስመዝገቡን የገለጹት ደግሞ የአዲስ አበባ ከተማ ባህልና ቱሪዝም ቢሮ ኃላፊ ሂሩት ካሳ ሲሆኑ የሴቶች ጥቃት አሁንም ድረስ በሀገራችን ኢትዮጵያ እንደሚስተዋልም ገልጸዋል። ያለ ዕድሜ ጋብቻ አሁንም ቀርቷል የሚለው መታየት አለበት። አንዳንድ ቦታዎች ላይ በጣም ትልቅ ለውጥ የመጣበት ስራ ነው፣ ግን ፈጽሞ እንዲጠፋ ነው የሚፈለገውና እዚህ ላይ መስራት ያስፈልጋል። የወንዶች የፓትሪያርካል መዋቅራቸው አሁንስ ምን ያክል ነው የላላው፣ ምን ያክል ስርዓት ይዟል የሚለው መታየት አለበት። እንደዛ አይደለም። ይሄ የወንዶች የፓትሪያርካል መዋቅር ውስጣዊ ሰብዕና የሆነም ስለሆነ በየትም ቦታ ላይ ያንን ዶሚናንት የመሆኑ ሁኔታ አሁንም ሴቶቹ ወደ ኋላ እንዲሸሹ ሊያደርጋቸው ይችላልና እዛ ላይም አንዱ ክፍተት ነው ተብሎ እንደ ሀገር ብቻ ሳይሆን እንደ ዓለምም ይሄ አሁንም እንዳለ ያሳያሉ ጥናቶቹ። በሴቶች ላይ የሚፈጸም ጥቃት ያው አሁንም በዓለም ደረጃም በሀገራችን ላይ ይታያል። የኢትዮጵያ ሴቶች ልማት ድርጅት መስራችና ዳይሬክተር ሁሉ ሀገርሽ ታዘዝ የሴት ልጆች ጥቃት እንዲቀንስና የጾታ እኩልነት እንዲረጋገጥ የወንዶች ሚና ከፍተኛ እንደሆነም ለአሻም ነግረዋታል። ስለ ስርዓተ ጾታ እኩልነት ስናነሳ ከቤት እስከ አደባባይ እስከ ሀገር ድረስ የወንዶች አጋርነት በጣም ወሳኝነት አለው። ስለዚህ ወንዶች አጋር እንዲሆኑ ደግሞ ተከታታይ የሆነ የግንዛቤ ስራ መሰራት አለበት። ለዚህም ነው እንደኛ አይነት ድርጅቶች ስለ ስርዓተ ጾታ እኩልነትና የሴቶችን ጥቃት ለመቀነስ ሲታሰብ በወንዶችም በሴቶችም ላይ እየሰራን ያለ ነው። ስለዚህ ከትምህርት ቤት ጀምሮ
አጠቃላይ የወንዶችን ተሳትፎ እያሳደግን አጋርነታቸውን እያረጋገጥን መሄድ ይጠበቅብናል። ይህን ስናደርግ ነው የምንፈልገውን ግብ ልናሳካ የምንችለው የሚል እምነት ነው ያለኝ።